አዲስ እስከ ዳር 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 አዲስ በንቅሳት ታሪክ ተሸብቤ ቆሜ ትናንትን እያሰብኩ ዛሬ ተዳክሜ ነገን ማየት ከብዶኝ እያዘንኩ ስከፋ በቀሪው ህይወቴ እንደሌለኝ ተስፋ የዛሬን እውነታ አልቀበል ብዬ ጎዳና ወደኩኝ ራሴንም ጥዬ አንገቱንም ደፋ እኔን ያሞገሰ በሱስ ተሸፍኖ ህይወቴ ረከሰ ጭራሽ ይባስ ብዬ ተናዘዝኩላቸው ቅበሩኝ ከፎቶ አትነጥሉኝ ብዬ ፈጣሪ ሳይገለኝ ራሴን ገድዬ ራሴን ብገድልም የፈጠረኝ አምላክ አይዞህ ልጅ ያለኝ በስከዳር አዲስ መንገዱን አሳየኝ እንዳያልፉት የለ ታለፈና ዛሬ ታሪኬ ተጻፈ በገዛ ብዕሬ ስለዚህ ወገኔ የትናንት ታሪክህ ቢያሳዝን ቢያስከፋ ዛሬ ላይ አትዘን ብለህ የለም ተስፋ ከመበደል ይልቅ ጸጋ ነው መበደል እማያንገላታ በህሊና በቀል ለሁዱ ትንሳኤ አርብ ላይ ጨልሟል ዛሬ ብትከፋም ነገ ይከሳሃል ሰላምና ጤናን ካልተነሳን ባለም እኛ ከፈለግን የሚያቅተን የለም ናቲ ካሰላ ደስ ይላል ትልቅ ለውጥ ከራሱ ህይወት ከዛ ከነበረበት መንገድ ተነስቶ ዛሬ ላይ የደረሰበትን በቀጥታ በንቅሳት ፕሮግራም ነው እንግዲህ መግቢያ ደስ ይላል በጣም የሰው ልጅ ካለበት ነገር ከነበረበት ነገር ታስታውሻለሽ አይደል ለሌላ አስተማሪ ሲሆን በጣም ነው ደስ የሚለው አዎ ከፎቶዋ ጋር ቅበሩኝ ብሎ እንግዲህ ፎቶዋን ሁሉ በደረቱ ይዞር የነበረበት ጊዜ ሁሉ አልፎ ዛሬ በጣም በጥንካሬ ስራ ላይ ሆኖ ያጠፋቸውን በህይወት ዘመኖቼ አጥፍቻቸዋለሁ የሚላቸውን ነገሮች ሁሉ አስተካክሎ ዛሬ ለሰው የሚመክር ራሱ ምንድነው አንዳንዴ የንቅሳት ባለታሪኮቻችን ሁሉ እሱን ቢያገኙት ይበልጥ የሚበረቱ የሚጀግኑ ይመስለኛልና ከብዙ መከራ በኋላ ደግሞ ቆሞ እንደዚህ ራሱ ለመመስከር በመብቃቱ ደስ ብሎናል። ይሄ ደግሞ ለስከዳር አዲስ ትልቁ ሽልማት ይሄ በጣም በእውነት አክሊሎቻችን ናቸው። አዎ የሰው ልጅ ክቡር ነው። ትናንትና አሁን ኤሪክሰን እንግዲህ ኳስ እናንተ ብዙ አይደላችሁም። ኤሪክሰን በጣም ተወዳጅ የሆነ በአውሮፓ ውስጥ ትላልቅ ክለቦችን ያዳረሰ በቶተንሃም ውጤታማ የነበረ ነው። ትናንትና እንግዲህ በአውሮፓ ዋንጫ ሀገራት በሚጫወቱበት እንግዲህ ዴንማርክን ወክሎ ሲጫወት በድንገት ተዝለፍልፎ ወደቀ። ከዛ በኋላ ክስተቱን ቶሎ ማስተካከል አልቻሉም ቴሌቪዥን ቻናሎቹና ሙሉ ሂደቱ ይታይ ነበር። በቃ የዛጋ የነበሩ ጭንቀቶች እዛጋ የሱ ሁኔታ በጣም በከፍተኛ ሁኔታና ዓለም ከዛ በኋላ ምን ያህል እንደደነገጠ ሁኔታውን ደግሞ እንግዲህ ልጆች ሲሆኑ ደግሞ ከዛም ከፍ ያለው ትላልቆቹም እሱን በቡድን አጋርነት በተለያየ ክለቦች ያገኙት ጓደኞቹ በተክላላ የዓለም ህዝብ ሁሉ በአንድነት ነው በቃ ያዘነው ለዛ ክስተት ወይም ለዛ ሁኔታ ያ ምን ያሳያል በቃ የሰው ልጅ እኮ ከምንም በላይ ትልቅ ነው ከምንም በላይ የቆመ ከምንም በላይ በመድር ግዙፉ አካል ሰው ነው በቃ ለዚህ ሰው ክብር እንስጥ በቃ ናቲ ይሄንንም እንዳነሳው አብሮ ስለነገረኝ ነው። ወደ ንቅሳት ታሪካችን እንለፍ። የ24 አመት ትዳሬ ሊፈርስ ነው ባካችሁ የሄዱ ቤተሰቦች እስቲ ሐሳባችሁን አካፍሉኝ ብሏል። ሌሎችም ባለ ታሪኮች ካሉ በስልካችን እያገኙ ነው። አዎ በ0116676400 በ0940000002 እና 03 አድርጋችሁ በ0904569999 ላይ መደወል ትችላላችሁ ውድ ቤተሰቦቻችን። መልካም ታሪኩ ያላችሁ እንግዲህ በ0904569999 ላይ በቴክስት ብቻ ታሪክ አለኝ ብላችሁ ወይም ፍቅርን በዜማ ከሆነ ደግሞ ሙሉ ታሪኩን ከነባለ ታሪኮቹ ስም አርጋችሁ ላክ አርጉልን እኛ እናስተናግዳለን። እንደተለመደው ወረፋውን ጠብቆ እንግዲህ ወደ ንቅሳት ታሪካችን እንለፍ። ቤተሰቦቻችን ሐሳባችሁን አካፍሉን። ከባዱ ነገር በትዳራችን ማጋመጠም የጀመረው ካለፉት 6 አመታት ወዲህ ሲሆን ምክንያቱ ደግሞ የኔ በስኳር ህመም እንዲሁም በድንገተኛ ስትሮክ መጠቃት ሲሆን ምክንያቱ ያ ነውና ከዛ በኋላ በህይወቴ በጣም በርካታ ነገሮችን አስተናገድኩ።
ጤናዬ እንደ በፊቱ በፍጹም አልሆን አለ። ከባለቤቴ ጋር የነበሩ የፍቅር ግንኙነቶች ቀነሱ። ነገሮችን በሕክምና ለማስተካከል በመንፈሳዊ ሁኔታ ለመፈወስ ብዙ ሞከርኩኝ፣ ግን ብዙም ለውጥ አላመጣሁም። በዚህ መሃል ባለቤቴ ከሌሎች ሰዎች ጋር ያልተገባ ግንኙነት ውስጥ መግባቷን ለነገር መጥቷል። በፍቅራችን ጸንቶ የነበረው ጎጆአችን ተናክቷል። ያቺ ለዘመናት የኔ ጀግና ስትለኝ የነበረችው የ5 ልጆቼ እናትና የ24 ዓመት ትዳር አጋሬ የልጆቼን እንባ የወዳጅ ዘመዱን ልመና ከምንም በላይ በሰውም በእግዚአብሔርም በእጅጉ ጸጋ የሚያላብሰውን ክቡር ትዳር በቃኝ ብላ አፋውታ እንፋታ ብላ ጠየቀችኝ። 40ዎቹ አጋማሽ ላይ ሆና ሌላ ጎጆን ተመኘች። እኔ ደግሞ ከኔም በላይ የልጆቼ መሸማቀቅና መሰበር ከህመሜ በላይ ህመም ቢሆንብኝ በዚህ እድሜ ፍርድ ቤት ደጃፍ ስቆም ትዳር ማለት ራሱ ምን ማለት ነው ብዬ ስጠይቅ ለራሴ መልስ አጣሁለት። የማደርገው ባጣ ሁሉንም እያወቅኩ በዝምታ አልፌ ነበር። ግን ደግሞ ዝምታዬን ወደ ውስጥ ሁሌም የሚያለቅሰውን እኔነቴን አልፌ ቢያንስ ለልጆቼ ስል ትዳሩ ይኑር ይቀጥል እሱ ይበቃኛል ባልኩኝ ይሄው እሱም ይፍረስ እያለች ነው። ውድ ቤተሰቦች ምን ሐሳብ ትሰጡኛላችሁ? ግን ራሱ ትዳር ማለት ምን ማለት ነው? ሐሳባችሁን አካፍሉኝ። ከባድ ነበር አይደል? አንዳንዴ ትዳር ማለት ያው እስከ እድሜ በህይወት እስካለ ድረስ ሁሉ ላለመለያየት አብረህ ለመቆየት በክፉ ቀንህም በደስታ ቀንህም አብረህ ለመኖር ነውና አንዳንዴ እንደዚህ አይነት ነገር ሲያጋጥም በተለይ ጤናማ ላይ ሆኖ ሁለቱም ጤነኛ ሆኖ እንደዚህ አይነት ነገር ቢፈጠር አዲስ ላይ ሆን ይችላል እኛ ሀገር ላይ አሁን ላይ የተለመደ ነው። ግን በጤና የመጣ ነገር ላይ እንላይ ስትል ነገ እሷስ ምን እንደምትሆን በምን ታውቃለች? ከሱ የባሰ ነገር ሊመጣባት ይችላል አታውቅምና በዚህ አይነት መልኩ ጎርተ መለያየት ደግሞ ከባድ ነው ማለት እዛ ጋር ልጆችን የሚያህል ነገር አለ 5 ልጆች በቂ ናቸው። ወደ ሌላ የሚያስኬደው ነገር ላይም አይደለም። እኔም ግራ ይገባኝ እሱ ነው። እንግዲህ አዶንያስ ብዙ ተሞክሮዎች ይኖሩሃል ከእንደዚህ አይነት ሳቢዎች ጋርና እንደው ምን ማለት ትችላለህ? አሁን እንግዲህ እንዲህ አይነት ነገሮች መከሰታቸው እኔ ማለት አንዳንድ ጊዜ ለምን ተከሰቱ ባንል እንኳን የተከሰቱበት ሁኔታ ቀደም ብርክቲም እንዳለችው ለምሳሌ ባለመግባባት ትዳሮች እኮ ይፈታሉ ወይም ደግሞ ይቋረጣሉ። አለመግባባት ማለት ግን ለምሳሌ ሁለቱም ያሉበት የጤና ሁኔታ አሁን ጤና ማለት አንዳንዴ በራሱ የሚያስከፋ ነገር አለ አይደል? የሚያሳጣህ ነገር ባስከፋህ ሰዓት ደግሞ አለኝ ከጎኔ ይሆናል በዛ ክፉ ቀን በደግም በክፉም አብሮኝ ያሳልፋል የምትለው የትዳር አጋር ብዙ ፍቅር ያሳየ በትዳር ውስጥ ብዙ ፍሬ ያሳየ የራስህ በቃ አንድ አካል አንድ አምሳል የተባለው ሰው ካንተ መነጠል ፈልጋለሁ ካንተ ውስጥ ወጣለሁ ሲል የሚሰማ ስሜት ነው። ከባድ ሙሉ ታሪኩ የኮነ ማለት ነው። ማለት ያው ምን ይላሉ ነጮቹ ከሁለቱም ሰማ ነው ስትሰማ ማለት ነው። ከዚህም ማለት ነው። እና አሁን ግን ልክ እንደተቀመጠው ሆኖ ማለት ነው ነገሩን ካየነው በጣም ያማል። ምንም ጥርጥር የለውም። በጣም ህመሙ ከባድ ነው። ግን እኔ ምን አምናለሁ መሰለ ፈጣሪን አምናለሁ ማለት ነው። ከሚመጣው ችግር ጋር የሚቀበልበትን የሚያልፍበትን አቅም ይሰጠዋል። ብርክቲ ያለችው ግን ትክክል ነው። የሷን ነገር ነው እና ማለት የምትዘራው ነገር ጥሩ አይደለም፣ የምታጭደውም ነገር ጥሩ አይሆንም። በጣም ብዙ ታሪኮች የሚገርም በጣም ብዙ ጊዜ ካለፍ ነው ይህን ችግር ማለት ተቋቁመን ማለፍ ከቻልን በጣም ብዙ ጊዜ መልካም ነገር አለ። እንደዚህ ያለፉ ሰዎች ብዙ ታሪኮችን ማንሳት እንችላለን። መልካም ነገር ገጥሟቸዋል በጣም ብዙዎቹ ማለት ነው። እና ያው አንዳንድ ጊዜ ይሄ እንደዚህም ሌላው ደግሞ ምንድነው ሁሉም ያው ምድራዊ ነገር ምድር ላይ ያለ ነገር ጥሩም ቢሆን እንደዚህ አይነት ነገር ቢገጥም አላፊ ነው። ባለፈው ብለን የለ ያልፋል። ሁሉም የሚያልፍ ነገር ነው ማለት የሱም ሀዘን ዘላለም አይደለም፣ የሷም ጊዜያዊ ደስታ ዘላለም አይደለም። ሁለቱም አላፊ ነው እና እንደው
በሚያልፍ ነገር ውስጥ የተሰራው ስህተት ይበልጥ ማለት እሱን ለጊዜው ያማል በኋላ ግን በጣም ለረጅም ጊዜ ጉዳት የሚሆነው ለሱ ነው በአጋጣሚ ባለታሪካችን ባለቤቱ ዛሬ እንድታዳምጥ ሁኔታዎችን አመቻችቷል እንግዲህ ፍቃደኛ ከሆነች ዛሬ እንድታዳምጠው አደርጋለሁ ብሎኛል ቅድም 11 ሰዓት ገደማ ላይም እንደዚህ ደውሎልኝ ስለነበረ ምናልባት የመስማት እድል ይኖራታል እንግዲህ ውድ ቤተሰቦቻችን ይሄ ታሪክ ልብ የሚነካ ነው አንዳንድ ጊዜ ደግሞ በህይወታችን ውስጥ የትኛውም ሰዓት ላይ ቢያጋጥም ምን አይነት ለሌሎችም ደግሞ ምን አይነት ትምህርት ሊሆን ይገባል ብሎ ማሰብ ያስፈልጋል ዞሮ ግን ታሪኩን የሰማችሁ በተቀላላ በስልክ መስመሮቻችን በቀጥታ እያገኛችሁን ሐሳባችሁን ለባለ ታሪኩ አድርሱ እንላለን አዎ በ0116776400 በ0940000002 እና በ0940000003 በ0904 569999 ላይ መደወል ትችላላችሁ ውድ ቤተሰቦቻችን እስከ ዳር አዲስ 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 ደረሰው በኔ ምን ይሰማሽ ነበር ብትሆኚ እንደኔ አላሳዝንሽም ወይኔ ምን በለሽ ነበር ያኔ ለሞትልኝ እንዳላንቺ ወይኔ ከዘመድ አዝማድ ለየሽኝ አላሳዝንሞይ አሃ ተይ 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 አላሳዝንሞይ ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንቺን አምኜ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣ ሆኜ ቀረሁኝ ተለያይቼ አይተዋራረግሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የት ይኖር መስሎሻል አላሳዝንሽም ወይ ባንቺ ሁሉን ረስቼ ዘመድ ጓደኞችን ትቼ ከሁለት አንድ አጣረግሽኝ ወይኔ ቀረፍ አንገቴን ደፍቼ አላሳዝንሽም እኔ ወይ አላሳዝንሽም ወይ ተይ 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 አላሳዝንም ወይ አሃ ተይ 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 አላሳዝንም ወይ ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንቺን አምኜ አንቺን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣ ሆኜ ቀረሁኝ
ተለያይቼ ድንገት ሲያጋጥሙኝ ዘመድ ጓደኞቼ አላሳዝንሽም ወይ አገር ግን አልፋለሁ እንዳላያይቼ አላሳዝንሽም ወይ ዝናብ ሳካፋ ጥላ ዘረጋለሁ አላሳዝንሽም ወይ እንደ ሰረቀ ሰው ተከልዬ አልፋለሁ አላሳዝንሽም ወይ አልሽን ስንተማመኜ ለካስ ኑሯል ዘገኘ አስቀረሽን ባዶ ሜዳ ወይኔ ዘመድ ሁሉን አርጎኝ ባዳ አላሳዝንሽም አላሳዝንም እኔ ወይ አላሳዝንሽም አላሳዝንሽም ወይ ተይ 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 አላሳዝንም ወይ አሃ ተይ 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 አላሳዝንም ወይ አላሳዝንሽም አላሳዝንም እኔ ወይ አላሳዝንሽም አላሳዝንሽም ወይ ተይ 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 አላሳዝንም ወይ አሃ ተይ 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 አላሳዝንም ወይ ተይ 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 አላሳዝንም ወይ ተይ 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 አላሳዝንም ወይ ተይ 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 አላሳዝንም ወይ አሃ ተይ 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 አላሳዝንም እስከ ዳር አዲስ እስከ ዳር አዲስ እስከ ዳር አዲስ በጣም በርካታ ቤተሰቦች ናቸው ሀሳብ አስተያየቶቻቸውን እየሰጡን ያሉትና አንድ ሙዚቃ አሁንም እንጋብዝና ከዛ በኋላ የቤተሰቦቻችንን ሀሳብ በጠቅላላ አድርገን ለማቅረብ እንሞክራለን። እንግዲህ ሙሉ ሰዓቱ ላይ በቃ ይችላል። ዛሬ በጣም በርካታ ናቸው። በሌሎች ፕሮግራም ሀሳቦችም ግን ንቅሳት ላይ የተሰጡትን ሀሳቦች ግን ለማቅረብ እንሞክራለን። የአንድ የሙዚቃ ፋታ እንውሰድ። የጎሳዬ ተስፋዬን ስንቱን ቻልኩ የሚለውን ዜማ እንገባበዝ። እሱን ተገባብዘን ስንመለስ የሰጣችሁትን ሀሳብ አስተያየቶች በጠቅላላ እናቀርባለን ከንቅሳት ሀሳብ ጋር በተያያዘ እስከ ዳር አዲስ በርካታ ቤተሰቦቻችን ሀሳብ አስተያየቶቻቸውን ሰጥተውናል። እንግዲህ ያለን ሰዓት ደግሞ በጣም እየሄደ ስለሆነ ከንቅሳት ባለታሪካችን ጋር ያለውን ብቻ ለማቅረብ እንሞክር። ሌሎች ቤተሰቦቻችንን ከቻለን ወደ በኋላ ካልቻለን ደግሞ ይቅርታ ጠይቀን ያው ሁሌም አብረውን ስላሉ አመስግነን እንወጣለን። እንግዲህ በጣም በርካታ ቤተሰቦች ናቸው አሁንም ሀሳብ አስተያየት እየሰጡ ያሉትና ከንቅሳት ባለታሪካችን ጋር በተያያዘ ግን የቀረቡ ሀሳቦች ምን ይመስላሉ የሚለውን እንመልከት እስቲ። ሰላም። እሺ የትናይት በድጋሚ ደውላ ነበር። በጣም ያሳዝናል እና እድሜያቸው ሄዷል። በዛ ላይ ደግሞ የልጅ ልጅ አይተዋል። ምን ሊጨምር ነው? ባለቤቱ ቆም ብላ አስባ ወደ ፈጣሪ ተጠግታ ስጋና ደሙን በመውሰጃ እድሜዋ እንደዚህ አይነት ነገሮችን ማሰብ ከባድ ነው። ስለዚህ ባለቤቷን መንከባከብ ይሻላታል። እውነት ነው። ደጀኔ በቀለ ከፈረንሳይ ለጋ ሲሆን ምን አለ? እኔ በእውነት የማዝነው ባሏ እንደዚህ ሆኖ በእንዲህ አይነት ነገር ውስጥ እሷ ማሰቧ በጣም ከህሊናም አንጻር ከሞራልም አንጻር ካሳለፉት ነገር አንጻር ብዙ ነገሮች ክብረ ነክ ነው አለ። ምን አጋጥሞኛል ተመሳሳይ ታሪክ አለ። እኔ አካባቢ አንድ እንደዚሁ በስትሮክ ተጠቅቶ ቤት ውስጥ የዋለና በዊልቸር የሚጓዝ አባወራለና 3 ልጆች ወልደዋል በትዳር ውስጥ። ከዛ በኋላ ልጅቷ ደግሞ ወጣት ናት አለ
እና እንደዚሁ አንድ ቦታ የዚህ የምሽት ላይ የለቅሶ ቤት ምሽት እያመሸን አንድ ሰፈርም ስለሆንን ከዛ በኋላ በወሬ ተነሳ ስለ እንደዚህ አይነት ጉዳይ። አሁን ምንድነው የሚሰማሽ? አንቺ ወጣትም ነሽ፣ ባለቤትሽ ደግሞ በእንዲህ አይነት ሁኔታ ውስጥ ነው ያለው ስላት ከምንም በላይ 3 የሚያማምሩ ልጆችን ከሷ አግኝቻለሁ። እነኚህ ጸጋዎቹ ሁልጊዜም በውስጤ እሱን እንዳከብረውና እንደወደው ህይወቴንም ጭምር እንድሰጠው ዘመኔን ለእሱና ለእሱ ብቻ እንዳደር ያስገድደኛል። ህሊና ውስጥ የሚበልጠው ትልቁ ፍቅር ያሳለፍከው ነገር መሆኑን ካመንክ ከዛ በኋላ ያለው ሁሉ ትርፍ ነው ብለህ ታምናለህ። የዛን ጊዜ ራስህን አደብ ታስገዛዋለህ። እዛ ስሜት ውስጥ ማትገባም እና ህይወቴን ለባሌን የምኖረው ነው ያለችኝ ይቺ ሴት። ይህንን ፕሮግራም እያዳመጠች ከሆነ ይህንን ትስማን ያለው ደስ አይልም? በጣም ደስ ይላል። ምስራቅም ከፍቼ በጣም አሳዛኝ ነው። ባልና ሚስት ጤነኛ ሆነው ቢጋቡም አንዱ ሲታመም ግን መረዳዳት ግድ ነው። የትዳር ዋና መፈተኛው ደግሞ በችግርና በህመም ምክንያት ማስታመም መቻል ነው። ለልጆቿ ስትል ብትረዳውና ብትረዳው ጥሩ ነው። የራሷ አካሏ ነው ባሏ። አዎ 10 አለቃ ተስፋዬ ደግሞ እንደው እኔ እስከዳር አዲሶች አንድ ነገር ባስቸግር አለ። ያው ንቅሳት በቀኑን ፕሮግራማችሁ ልክ እንደ ቁጥሮች ሐሙስ ላይ ቢኖር የሚል ሐሙስ ወይም ቅዳሜ ቢኖር ብሏል። ያው የቤተሰብ ምሽት ነው። የሚወሩት ወሬዎች ደግሞ አንዳንድ ጊዜ ከእድሜም አንጻር የምናስባቸው ነገሮች ስላሉ ነው። እሁድ አመሻሽ ላይ ይኖር ነው። ለማንኛውም ብዙዎችን እስከለወጠ ድረስ እሁድ ላይ መኖሩ ጥሩም ተገቢም ነው ብለን እናስባለን። አንዳንዴ የሚነሱት ሀሳቦች ህፃናት ማድመጥ የሌለባቸው እድሜያቸው ያልደረሰ ማድመጥ የሌለባቸውም ነገሮች ከባለ ታሪኮቻችን ሀሳብ አንጻር ስለሚወራበትም ጭምር ነው እሁድ የተመረጠውና ለጊዜው በዛ ይተሳሰብ። ወደፊት እንግዲህ እግዚአብሔር ያውቃል በሚለው እንለፈው። ብርሃኑ ከሰበታ ታሪኩ በጣም ልብ ይነካል። የ24 ዓመት ትዳርን በዚህ መልኩ ማፍረስም ከባድ ህመም ነው። እያዳመጠች ከሆነ ግን ይህንን ትዳር በአንድ ቀን ለመናድ መሞከር ተገቢ አይደለም። የሄደው ጤና በእግዚአብሔር ፍቃድ ሊመለስ ይችላል። አንቺ ግን ሄደሽ ላይቀናሽ ይችላል። ይሄንን አስቢ። አዎ ቹቹ በቀለም የዛሬ ባለ ታሪካችን በጣም ያሳዝናል። ሰውየው ምንም ታማሚ ቢሆን የሰው ልጅ ነገ ምን እንደሚያጋጥመው አይታወቅም። ባለቤታቸው በዚህ ህመም እየተሰቃዩ ባለቤታቸውን ደግሞ ወይም ሚስታቸውን ማጣጣቸው በጣም ከባድ ነው የሚሆንባቸው። ሚስታቸው ገዳም በመግቢያ እድሜያቸው ቤተሰብ መበተን በጣም ከባድ ነው። በህይወት መሰጠት ያለበት ነገር ሁሉ ከተሰጠ በኋላ እኮ ራሱ ይከብዳል። ባለ ታሪኩ ያሳዝናል። እንዳይፋቱ ህጉ ይደግፈዋል ብዬ አስባለሁ። ፈጣሪ ይርዳው ብሏል። እንግዲህ ይህንን ያለ ይርዳው። እኔ እንጃ እንግዲህ ከህግ አኳያ በግድ ትዳርን ማጽናት ስለሰውየው እንደው ማጽናት እንኳን ቢቻል ማጽናቱ ምን ዋጋ አለው? ምክንያቱም ያ ሰው አልፈልግም ካለ ወጥቷል እኮ ከዛ ሐሳብ ከዛ ቤት ወጥቷል። በፍቃደኝነት ሊኖር ተመልሶ ነው። አዎ ተመልሶ ቢኖር ነው ጥሩና እኔም እንደዛ ነው የማስበው። እኔም እንደዛ አጋጥሞኛ ነበር ያለው ሙሴ እያወራኝ በመሃል ተቋርጧል። ግን እንደዚህ አይነት ነገር አጋጥሞኝ ችግር አጋጥሞኝ በአንድ ወገን ትንሽ ሰውነቴ አይሰራም በግራ በኩል አለ። ነገር ግን እኔን ጥላኝ የሄደችው ሙቶ ቃሻ ታርጉኝና አሁን በህይወት የለችም። የሄደችበትም ደግሞ አልቀናትም አለ። እንግዲህ አንዳንድ ጊዜ ገፍተን የምንሄደው ነገር ደግሞ ከባድ ነው የሚለውን ደግሞ ማሳያም ሆኖ መጥቷል እሱ። አዎ ተስፋ ሚካኤልም ንቅሳት የሰማው ታሪክ በጣም ይረብሻል። ሴትዮዋን ለመፍታት የወሰነችበት መንገድ ያፋታል ወይ? ከሚፋቱበት ምክንያት ይልቅ አብሮ የሚቆይበት አይበልጥም ወይ? ባለ ታሪካችን ጠንክሮ መጸለይ ያለበት እውነት ነው። በለጠ ከሰበታም ታሪኩ በጣም ያሳዝናል። ሰው ለምን ማስተዋል እንደተሳነው ይሄ ነገር ለሁላችንም ያስተምራል ብዬ አስባለሁ። ስንፋቀር በጤንነት ስንፋቀር በወጣትነት ነው። ህይወታችን ግን የመጨረሻው መስመር ላይ ሲደርስ ማናችን እንደምንደክም አናውቅም። ሴት ታማ አባወራ ወደ ውጪ ለምን? አባወራ ታሞ ሴት ወደ ውጪ ለምን? ልጆቹስ ከዚህ አይነት ነገር ምን ይማራሉ? ከዚህ በኋላ ግን እሱ ከልጆቹ ጋር
ወደ ቤተ ክርስቲያን አድልቶ እያለቀሰ ይለምን፣ በእርግጠኝነት ይድናል፣ እሷ ግን ትጸጸታለች ነው እሱም ያለው። መብራት ከአዲሱ ገበያ 5 ልጆች ፈጣሪ አስተካክሎ ነው የሰጣት። ስለዚህ በየትኛውም ሃይማኖት ተቀባይነት የሌለው ስለሆነ በትዳር ብትቆይ የሚል ሀሳብ አለኝ ብላናለች። ሰይድም እንዲሁ ታሪኩ በጣም ያሳዝናል። አሁን እያሰበችው ያሁኑን ነው፣ ነገ ምን እንደሚያጋጥማት አታውቅም። እሱም ከሷ ተፋቶ የራሱን ህይወት ራሱን እየተንከባከበ መቀጠል አለበት። እናቲም እንደዚሁ ከአሰላ ታሪኩ በጣም ያማል። በባዶ እግር ረመጥ ላይ እንደ መራመድ ነው የዚህ ታሪክ ስሜቱ አለ እና ምላስ አጥንት የላትም፣ ግን ከቃሉ የሚወጣው ነገር ግን እዛ ሰው ጋር ሲደርስ በተለይ በቃሉ የተናገረችው ነገር ምን ያህል እንደሰበረው ከሱ ውጪ ማን ያውቅለታል ነው ያለው። ጋብቻ ደግሞ ቅዱስ ነው። ከዚህ ህይወት ሊለይ ከሆነ ደግሞ እንግዲህ ከቅዱሱ ነገር የተለየችው እሷ ናት። እውነት ሰውየው በዚህ ሰዓት ላይ ቢመከር ብዙ ነገሮችን ቢመከር ልክ ነው። ነገር ግን እሱ ሊገባው የሚችለው ህመሙ ሊሆን ይችላል። ከህመሙ ግን ቀስ እያለ ያገግማል። እሱ በእምነቱ ይጽና። እሷ ግን ለዛውም ደግሞ 5 ልጆች ስላሉት በ5 ልጆቹም መጽናኛ ይሆኑታል። እሷ ግን ለመጪው ዘመኗ በጣም ታስብበት። አው ፈላሃዲንም የዛሬው ንቅሳት እኛ እንደምናስበው ቀላል አይደለም። ለራሷ ጊዜ ሰጥታ ራሷን ትምከር። ከምንም በላይ በዚህ እድሜ ክብርን ማጣት ከባድ ነውና ትዳሯን መፍታት የፈለገችበትን የወሰነችበትን ጉዳይ ማወቅ አለባት። እናንተም ብታወሯት ወይም ደግሞ በሳይኮሎጂ ብታናገር ጥሩ ነው። አዎ የስነ ልቦና አማካሪ መስፍን ከኮዬ ትዳር የተፈጥሮ ህግ ነው። በህመም በጤናህ ነው ምንድነው? በህመምም በጤናም ትዳር ነው። ማድረግ የሚችለው ሁሉ እሱ ሆኗል። በፍቅር ህይወታቸው ብድር ይግባት እያዳመጠች ከሆነ ስትወጂው የነበረ ጊዜ ያልሽውን ይወድሃለው ቃላቶች መልሰሽ አስታውሻቸው። አልማዝም ዘፈኑ ደስ ይላል አላሳዝንሽም እያለ ነው። ፍቅር አቻላቻ ሲሆን ነው ደስ የሚለው። የሴትዮዋ ውሳኔ ልክ ነው። ካልፈለገች ለሱ ከባድ ነው። እሱ ብቻ እየተለማመጠ አይሆንም። በእርግጥ የተወለዱ ልጆች አሉ፣ ግን ለልጆቿ ማሰብ ካልቻለች ቢተው የራሱን ህይወት ቢቀጥል ጥሩ ነው ብላናለች። አዎ አሜናብም ደግሞ ሙሉ ለሙሉ ለፈጣሪ መስጠት አለበት። አንዳንዴ ደግሞ ከመበደል ይልቅ መበደል ይሻላል። ቅድም ናቲም ሲል ስለነበረ እሱንም ማድመጥ ነው። አንዳንዴ መበደል ነጻነት ነው፣ ከመበደል በጣም ይርቃል። ስለዚህ በዳይ ነው የዳሸክም ያለበት ብሏል። አው አሻንቲም ከደብረ ዘይት የሰማው ታሪክ በጣም ነው የሚያሳዝነው። ልብ ይነካል። ባለቤቱ የዘራችሁን ነው የምታጭደው፣ አይቀርም። የወደፊቱን ማሰብ አለባት። ቆም ብለሽ ማሰብ አለብሽ ልላት ወዳለው ብሎ ነው። መብራት ከሀያትም የመጀመሪያ እንግዲህ 24 አመት በፍቅር ኖረው በትዳር ኖረው 5 ልጆች ወልደው የልጅ ልጅ ሊያዩ በተዘጋጁበት በዚህ ሰዓት ባሏን ማስታመም ነው እንጂ እንዲህ አይነት ነገር ውስጥ መግባት በሰማዩም በምድሩም የሚያስወግዝ ነው። ለሷ ብድር አለ። ይህንን ገፍታ ይህንን ትዳር ንቃ ከሄደች እውነት አይቀናትም ያለችው። እንግዲህ ብዙዎች ይህንን ብለዋል። እንደው በጥቅሉ የተነሱት ሀሳቦች እነኚህ ናቸው። እንግዲህ ከሀሳቦቹ ጠቃሚውን ነገር ምናልባት እሷም እያደመጠች ከሆነ የምታገኝ ይመስለኛል። እንደማጠቃለያ ምን ማለት ይቻላል ብረክቲ? እሷ ቆም ብላ ብታስብበት እውነት ነው። አዎ መለስ ብላ ነገሮችን ማሰብ አለባት። ምክንያቱም ናቲም እንዳለው ነው የተናገረቻው ቃላቶች ራሱ ይሰብራሉ። ከምንም በላይ ከመሄዷም በላይ ልጆቿ አልቅሰው እየለመኗት ነው። ወዳጅ ዘመድ እየለመናት ነው። ባለቤቷ ደግሞ እንግዲህ በደቀነው ወድሃለው አንተነ ህይወቴ ስትለው የነበረው ሰው ደግሞ ዛሬ አልጋ ላይ ቢውልም ደግሞ ፍቅሩ አልቀነሰም። እሱ የጎደሉት ነገሮች ካሳጣት ወይም ከሰጣት ነገር አይበልጥ። እውነት ነው። ስለዚህ በሰጣት ነገር ውስጥ ተጽናንታ መንፈሳዊ ህይወት ነው ከዚህ በኋላ። ምክንያቱም 5 ልጆች ወልደው የልጅ ልጅ ለማየት ተዘጋጅተው እንዲህ አይነት ነገር ባይሆን የሚል ሀሳብ አለ። በደንብ ለማንኛውም ውድ ቤተሰቦቻችን እንግዲህ እስከ ዳር አዲስ ተወዳጁ የመዝናኛና የቁም ነገር ገበታችን አሁን ወደ መጨረሻው የፕሮግራማችን ምዕራፍ ሊያልፍ ነው። ፍቅርን በዜማ ሰዓታችን ላይ ነው የምንገኘው ውድ ቤተሰቦቻችን። ፍቅርን በዜማ ላይና እንግዲህ ንቅሳት ላይ ታሪክ